ሌላም ነገር አለ። ምንድነው እሱ? አያችሁት ጋይስ? አያችሁት? ይሄ አሁን ለማን ነው የሚሰጠው? ለማን ነው? ለአዩ ነው? ለሩት ነው? ለሩት ነው? ለአዩ ነው? ይሄ የሚመስል ድቡሽቡሽ እየመጣች ነው። እንዳብቀው ጋይስ፣ ካሜራ ይሄን እዚህ ጋር እንዳብቀው። አበባውን ለያዘውን እንደዚህ ልጠብቃታ። እንደዚህ ልጠብቃ ጋይስ። እየመጣች ነው። አንድ ሰርፕራይዝ እና አንድ ስጦታ አለሽ ማለት ነው ከኔ። ስለዚህ አሁን ስልኳን ትይዥልኝና አይንሽን ጨፍነሽ ጠብቂኛለሽ። አይንሽን ጨፍኝ ጋይስ። ፊቷ አይኗን ከለቀቀች ንገሩኝ እሺ። አይንሽን ጨፍኝ እሺ። ማን ያቀፈሽ? ምንድን ነው ያወጣኸው? ለማን ነው? ለአንቺ። ለኔ? ለኔ ፍቅረኛ እንድትሆኝ ይፈልጋል። አሁን ላይ ምንም የፍቅር እንትን የለኝም። ፍቅሬ አበባዬ አካሌ ወዳጄ ቆሚያ የወሽኝ አለሽኝ ስትሄጂ ሰላም ውድና የተከበራችሁ የሚኮ ቤተሰቦች እንዴት ናችሁልኝ ማለት ነው። ከስንት ጊዜ በኋላ ዛሬ ደስተኛ ሆኜ በራሴ ቤት መጥቻለሁ ማለት ነው። ምንድነው ያስከው ነገር? ምንድነው ደስተኛ ሆንከው ካላችሁኝም ዛሬ መጣሁት ትልቅ ነገር ነው። ትልቅ ሐሳብ ይዤ ነው ለእናንተ የመጣሁት። ሐሳቡም ደግሞ ምንድነው? ባካችሁ ዩቲዩብን ይልኝ እንዴ! ዩቲዩብ ይታይ አይደለም። ሼር አድርጉ፣ ሰብስክራይብ አድርጉ። 14000 ላይ ቆመዋል ቪው። በቃ ሞራልን ይሰበረው ምናምን ነገር ነው እና በቃ ሰብስክራይብ አድርጉ። እና ይሄ ደግሞ ምንድነው መሰላችሁ? ስጦታ ነው። ሼር ለሚያደርግ ሰው፣ ሰብስክራይብ ለሚያደርግ ሰው አውቃለሁ ኢትዮጵያም ያላችሁ አላችሁ፣ ከኢትዮጵያ ውጭ ያላችሁም አላችሁ። ለእናንተ የሚሰጥ ስጦታ ነው እንዳልል ትንሽ ከብዳል፣ ግን ለእናንተ ይሰጣል። ዛሬ የመጣሁት በምንድነው መሰላችሁ? አዲስ ነገር ይዤ አዲስ ሐሳብ ይዤ ነው የመጣሁትና ሐሳቡ ምንድነው እሱ ትንሽ ሰሞኑን የሆኑ የተለያዩ ነገሮች አሉ። ይቅርታ ስልክ ተደውሎልኝ ነው እና ምን ላችሁ ነው ቤተሰቦች፣ ዛሬ መጣሁት ሰሞኑን ትንሽ በጣም የሚያስጠላ ነገሮች ተፈጥሯል። በኔ በኩልም በአዩም በቃ ሩታም ምናምን ብዙ ሁሉም ችግር ፈጥረው ነበር፣ ችግር እየፈጠሩ ነበር። ችግር በችግር ላይ ሌላ ነገር ተፈጥሮ ነበር። ዛሬ ግን የመጣሁት ያንን ችግሮች በሙሉ ለመፍታትና አዳዲስ ነገሮች፣ ደስ የሚሉ ነገሮች ወደ እናንተ ለማምጣት ነው ማለት ነው። የመጨረሻውን ቪዲዮ አይታችሁት ከሆነ አዩ ጋር የማይሆን ነገር ተፈጥሮ ነበረ። ወይ ከሩት አልሆንኩም ወይ ከአዩ አልሆንኩም፣ ሁለቱም ሄደው ነበረ እና ዛሬ ደግሞ የመጣሁት ምንድነው እሱ አበባዬ ሌላም ነገር አለ። ምንድነው እሱ? አያችሁት ጋይስ? አያችሁት? ይሄ አሁን ለማን ነው የሚሰጠው? ለማን ነው? ለአዩ ነው? ለሩት ነው? ለሩት ነው? ለአዩ ነው? ይሄ የሚመስል ድቡሽቡሽ የሚመስል አሻንጉሊት ይዤ መጥቻለሁ ማለት ነው። ይኸውላችሁ እናንተ ነው የሚመስለው። ደግሞ ማን ያመራል ጋይስ? ከአሻንጉሊት ጋር ማን እንዳታወዳድሩኝ ነው ሸበላ እና ጋይስ ሩታን ደውዬላት ማለት ነው። ደውዬላት ትንሽ ተጨቃጨቅ ምናምን እና ትንሽ ከተጨቃጨቅ ምናምን በኋላ እስቲ ረፋ ኮርኮሬን በእናትህ እንዴ! ትንሽ ከተጨቃጨቀም በኋላ አሳምኛት ሰፈራችሁ ያለ መናፈሻ ነው ያለው። ደስ የሚል ቦታ ነው ብታዩት። በቃ ይሆናል አይደለ? መንፈሳችሁ ምናምን ነገር ያድሳልና የሚያምር መናፈሻ ነውና እዛ እኔ ብያታለሁ። ለምንድን ነው መጣው ምናምን ብላ ተጨቃጭቃኛለች። ግን በቃ ነይ ምናምን ነገር ፈልግሻለሁ፣ ላወራሽ ፈልጋለሁ ምናምን ነገር ነው ያልኳት። እሷም ማለት ነው እየመጣች ነው የምትገኘው። ስለዚህ ይሄ የሚመስል አሻንጉሊት እንደብቀውና ስትመጣ ሰርፕራይዝ እናደርጋታለን። እስቲ አብረን እናያለን ማለት ነው እስክመጣ ድረስ። እናንተንም ደግሞ ምን ላደርግ ፈልጌ ነው፣ ይቅርታ ያጠፋሁት አጥፍቻለሁ። መጥፎ ማይሆን ነገር ምናምን ነገር ሰራ ነበረ ድሮ ላይ በጣም እኔና እናንተ ቅርብ ነበርን ምናምን ነገር በውስጥም ትመክሩኛላችሁ ምናምን እንደዚህ ያርግ ለምን እንደዚህ አታረጊ ሚኪ ምናምን ትሉኝ ነበረ። እነኛ ሰዎች ምናምን ነገር ያው እኔ በመጥፋቴ ምናምን እናንተም ትንሽ ከናንተ የራኩበት ሁኔታ አለ። እሱን ነገር ቅርበታችንን እንደድሮ እናርገው እላቸዋለሁ እና
ምን ልላችሁ ነው? ቤቴን ፕሊስ በቃ ሰብስክራይብ እያደረጋችሁ ይሄ ቪዲዮ ቢያንስ በቃ በትንሹ ይሆናል አይደል? ሞራል እንዲኖረኝ ይፈልጋሉ፣ ሞራል ሊሰጠኝ ይፈልጋሉ። ስለዚህ ሁላችሁም ለወዳጅ ለመዝዳቅ ሼር እያደረጋችሁ አበረታቱኝ ማለት ነው። ሩታዬ እስከምመጣ ድረስ አሻንጉሊታችንን እንደብቀው፣ ከዛ አበባችንንም እንደብቀውና ኖርማል እንደዚህ እንጠብቃታለን። ከዛ በኋላ ጸባያን አይተን አውርሰን እንሰጣታለን ማለት ጸባይ ካሌላት መልሰዋል። እውነቴን ነው የምላችሁ እንመልሰዋለን። ደግሞ ያስጠበቀችኝ ነው ጌታ በጣም በቃ ላይክ ቆይቻለሁ ከደወልኩላትና ነይ ካልኳት፣ ያው ሴት ልጅ ታውቃላችሁ ተኳኩላ ምናምን ነው የምትመጣውና ጌታን በጣም ነው የቆየሁት በጣም ማለት ነው። ነይ ካልኳት በጣም ቆይቻለሁ፣ ግን ምንም ማድረግ ነው የልቤ ላሳይሽ ምን ቃል ሰናቤስ ውስጤ ልግለጽልሽ ጨነቀኝ ጠበበኝ እፋኝ የምልሽ ይወቅልኝ ባክሽ እንደምወድሽ እያልን ምናምን ነገር እንጠብቃታለን ማለት ነው። እስክመጣ ይተዝናና ምናምን እና ቤተሰቦች ምን እላችሁ ነው ፕሊስ በቃ የቤቴን ነገር አደራ ሰጥቻችኋለሁ። እውነት ለእናንተ ሌላ ምንም ነገር የለም እና ሩታዬ ደግሞ ዛሬ ይቅርታ ካለችልኝ ሁሉንም ሰው ማለት እስካሁን በዙሪያ የነበሩት ሰዎች አባረርና አዲስ ህይወት ከሩታዬ ጋር ጀምራለሁ ማለት ነው። እና ቤተሰቦዬ በቃ እናንተም ይቅርታ እንደምትሉኝ ተስፋ አደርጋለሁ። እስከመጣ ድረስ ምን ብለን እንደዚቹ ሻንጉሊታችን ደስ ይል ደግሞ ጌታ ደስ ይል እና ቤተሰቦች በቃ ይቅርታ እውነት ይቅርታ በቃ እስከመጣ ድረስ እንጠብቃት። አሰይ እንስቲ በእናታችሁ ጌታ ከኔ እኮ ይበልጣል እውነቴን ነው የምላችሁ። ነሲሞ ካንሶላው ነሲሞ ትራሱ አቀዝቅዞታል ቤቴ በረዶና ንፋሱ ነይ በክረም ነይ በብርዱ ሰው አይችልም ሆዱ ነይ ባምሌ እየመጣች ነው እንዳብቀው ጋይስ ካሜራ ይሄን እዚህ ጋር እንዳብቀው ይታያል በዚህ በኩል ስለምመጣ አበባውን ለያዘው እንደዚህ ልጠብቃታ ጋይስ እየመጣች ነው ጋይስ እኮ በቃ እሷ ምንም እኮ የምታውቀው ነገር የለም። እውነት አንዳንዴ ሰው ልጅ ያው ታውቃላችሁ ትንሽ ያው እስቲ አሳያችሁ እስቲ ካሜራማን ያ ተስታምር እውነት ድምሽሽ እቺ ልጅ አሁን ያስቀይምብኝ ነይ ሲሞቅ አንሶላ ነይ ሲሞቅ ተራሱ አያስልዞታል ምንና ገባት እንዴት ነው? ሰላም አትይኝም? ሰላም እንዴት ነበር ቆይታ ውሎ ህይወት ምናምን እንዴት ይዞሻል? ቆንጆ ነው። አሪፍ ነበር። ጠፋሽ? ምን ላድርግ ዛሬ የመጣሁት በራሴ ቤት ነውና ላይክ ቤተሰቦቼን በመጀመሪያ ይቅርታ ላይክ ያውላ ነገር ተፈጥሯል። የተፈጠረው ስህተት ምናምን ነገር ነበረ እና ይቅርታ ምናምን ብዬ ይቅርታዬን ተቀብሎኛል ማለት ነው ቤተሰቦች እና አንቺንም ደግሞ በእነሱ ፊት ይቅርታ አላቸው ነው ዛሬ የመጣሁት ማለት ነው። ሀሳቤ ይሄ ነው። የምትናገሪው ነገር ካለ እነሱ ፊት ሰላም ልበላቸው። ሰላም በያቸው። ሰላም ውድ የሚኩ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ባላችሁ በሰላማችሁ ይብዛ እና ያው የተፈጠረው ነገር ሁላችሁም አይታችኋልና በጣም ጭቆናና በደል የደረሰብኝ እና እኔ አለ አይደለ የተፈጠረው ነገር በሳቅም አልፍ ልጅ ነኝና ብዙ መናገርም መጨቃጨቅም ምናምን አልወድም።
ተረጋግቼ ነገሮችን ማሳለፍ መርጥ ሰው ነኝ። ለዛ ነውና ያያችሁትን እንግዲህ አይታችኋል። በጣም የሚያሳዝን ነገር ነው እውነት ለመናገርና እኔ እስካሁን ባለሁበት ሁኔታ እንደዚህ አይነት ክብር ያጣውበት ቦታ የለም ማለት እኔ እንጃ እኔ አላቅም። እንዲህ ብዬም ስላዩ እዚህ ጋር መናገር አልፈልግም ድጋሚ። ከዚህ በኋላ ወደ ህይወቴ እንዳትመለስ ነው የምፈልገው። ምክንያቱም አለ አይደለ በጣም ይደብር ነገር ነው ያውላ ነገር የመጣውና ያው እኔ የሚያስደበርኳችሁ ነገር ካለ ይቅርታ ለማለት ነው። እናንተም እንድትደበሩ ስለማልፈልግ ይቅርታ ለማለት ወዳለሁ። እና ቤተሰቦች እንግዲህ እንደምታዩት ሩታዬ ይቅርታ እናንተንም ብላለች። እኔ ለኔም ይቅርታ አደረግሽልኝ? እሱን እያየና አታረግልኝ? እኔ አሁን በእኔ ስምም በቤተሰብ ስምም አንድ ስጦታ አለሽ፣ ግን ስጦታው የምሰጥሽ አንድ በቤተሰቦች ፊት ነው። ሁለተኛ ነገር ደግሞ ያው ከልቤ ይቅርታ እንድታደርግልኝ ነው። ሶስተኛ ነገር ደግሞ አንዳንድ ቤተሰቦችም አሉ ትንሽ በቃ እንደዚህ ያሉኝ እና ያማከሩኝ ያን ነገር ለማድረግ እኔ ከነሱ ውጪ ያው እነሱን አሳማለሁ ከነሱ ውጪ ወደ ውጪ በማለት አንድ ሰርፕራይዝ እና አንድ ስጦታ አለሽ ማለት ነው ከኔ። ስለዚህ አሁን ስልኳን ትይዥልኝና አይንሽን ጨፍነሽ ትጠብቂኛለሽ። አይንሽን ጨፍኝ። ጋይስ ፊቷ አይኗን ከለቀቀች ንገሩኝ እሺ። አይንሽን ጨፍኝ እሺ። ምን አስበው ነው ፋሚሊ? የምታውቁት ነገር አለ? ምን አስበው ነው? ማን ያቀፈሽ? ምንድን ነው ያወጣኸው? ለማን ነው? ለአንቺ። ለኔ? አዎ ለኔ። ምን ነው? አረ እንዴት ነው ማለት እንዴት ልታስበው ቻልክ? በቃ አሰብኩታ ድንገት ተሳስተህ እንዳልሆነ ግን ለኔ ነው ላንቺ ነው። ለቤተሰቦቹ ነግሬያቸዋለሁ። እንደገና ደግሞ አሻንጉሊት በጣም ስለምትወድ ነው ፋሚሊዬን የመረጥኩት እና አሻንጉሊት ምናምን ትወዳለች እና ለዛ ነው ስሞ ወዳለ ግን ለኔ ነው ይኮ እንዴት አላንቺ ነው ቃል የለኝም። ደስ ብሎኛል። ላይክ የምወደው ስጦታ ነው የሰጠኝ። ግን እንዴት አወክ ነው? አይ ደስም ያለሽ ግን አትመስልም። አበባም አለሽ። ኧረ ዛሬ አመሰግናለሁ። ግን ጋይስ ደስ ያላት አይመስልም። ቂማሊዝም ምናምን ትላለች እንጂ ቂም ይዛለች። እውነት ቂም ይዛለች። ቂማሊዝም ማለት እንጂ ይሄን እስቲ ግን ደስ አላለሽም? እውነት ደስታ እንደዚህ ነው። ደስ ብሎኛል። ከዚህ በላይ በጣም ደስ ብሎኛል። ታውቃለህ? ከብዶሽ ነው ላግዝሽ? ይሄኛው ትከብዳለች እኮ ላግዝሽ። ካልፈለግሻትም በስላት አልፈለግኩትም አላልኩም። ትከብዳለች እውነት። እሺ አሁን ይቅርታ አደረግሽልኝ? ይቅርታ አደረግሽልኝ? ይቅርታ አድርጌልሃለሁ። እውነት ግን ብዙ የምታስተካክላቸው ነገሮች አሉ። ምንድነው ማስተካከላቸው ነገሮች? መጀመሪያ ነገር የትኛውም ነገር ሲፈጠር መጀመሪያ እኔን መተህ እንድታወራኝ እፈልጋለሁ። ማለት ሰው በማላችን እንዲገባ አልፈልግም። ሶስተኛ ወገንም ቢሆን ምናምን ማለት ነው። ከዚህ በኋላ ሰው ባይገባ ደስ ይለኛል በማላችን። እስካሁን ድረስ እዚህ ጋር የደረስንበት ያሁላ ነገር የተፈጠረው ሰውን በማመንክ ይመስለኛል። ገባክ? ሶ ዳይሬክት እኔን መተህ ማውራት ትችላለህ ምናምንና እኔ እንጃ ደስ ብሎኛል ግን እና ቤተሰቦች ምልላችሁ ነው ጋይስ፣ ያው ሩታን ዛሬ መጠየቅ እንፈልገው ነገር አለ። እሱም ደግሞ አንደኛ ነገር ከጎኔ እንድትሆኝ እፈልጋለሁ። ሁለተኛ ነገር ደግሞ ላይክ አሁን ባለውበት ሁኔታ በጣም ብዙ ነገሮችን አሳልፌ ነው እዚህ ደረስኩት። ስለዚህ እነኛ ነገሮች ላካፍልሽ እፈልጋለሁ ምናምን ነገር ለአንቺም ለቤተሰቦችም ላካፍል እፈልጋለሁ። ሶስተኛ ነገር ደግሞ ፍቅረኛ እንድትሆኝ እፈልጋለሁ። አልገባኝም ማለት ያው እኔና አንቺ አብረን ማለት ያው ፍቅረኛሞች አብረው ይሆኑ የለ እንደዛ እንድትሆኝ እፈልጋለሁ። ያው ልክ ነው። አንደኛ አሁን ባለውበት ሁኔታ ፍቅር መጀመርበት ሁኔታ ላይ አይደለም። ለምን እንደሆነ ታውቃለህ? አንደኛ በጣም እኔ እናንተ መግባባት ያለብን ሰዎች ነን። በማላችን የተፈጠረው ነገር ተፈጥሯል። ገባክ? ስለዚህ በዙሪያክ ያሉት የሚበጠብጡት ሰዎች ምናምን ራስን መቀየር አለብህ። ብዙ ነገር ማድረግ ያለብን ነገር አለ። ቀልድ አይደለም ፍቅር አይደል እንዴ? ሶ
ዝም ብለን የምንገባበት ነገር የቃቃ ጨዋታ ስላልሆነ መጀመሪያ ብዙ ነገሮች መስተካከል አለበት። ሲቀጥል ደግሞ እናንተ መግባባት አለብን። ገባክ? መጀመሪያ ያሉት ነገሮች እንዳለ በስትክክል መጽዳት አለባቸው። ሁለተኛ ነገር ደግሞ ተማሪ ነኝ። አሁን ባለውበት ሁኔታ ላይ ስለ ፍቅር ማሰብ ሲቹዌሽን አይደለም። ገባክ? ሲቀጥል በክብር ጠርተክ ስጦታ ስለሰጠኝ ስጦታውን ልቀበል እችላለሁ ለይቅርታክ ነው በሚል አስቤ ማለት ነው። ሌላ ጉዳይ ላይ ግን አዎ እንደ ጓደኛ ብሬክ ሊሆን ይችላል። ብዙ ጊዜ ልናሳልፍ እንችላለን። በማንኛውም ሰዓት ልታወራኝ ትችላለህ። ቢከፋም ደስ ቢልም ሁሌ ከጎንክ ነኝ። ግን ደግሞ በእንደዚህ አይነት ሁኔታ ላይ ማለት እኔ ስለጠየቅኩሽ ነው ከአብረሽ ነው ስለመረጥኩ ነው አላልኩም እኮ እና ስለእንደዛ አላወራም። ግን ደግሞ ሁሉ ነገር እኮ በጊዜ ሂደት እኮ ነው የምታየው እኮ። ሲቀጥል ደግሞ ነገርኩ እኮ ስጦታውን እቀበላለሁ። ግን ደግሞ እንደዚህ አይነት ነገር ውስጥ አሁን መግባት አልፈልግም እኮ። ምክንያቱ ምንድነው? ማገቢበት ምክንያቱም እኮ ነገርኩ እኮ አላዳመጥከኝም። ሌላም ተግሷል በህይወት ውስጥ ማንም እንደሌለ ታውቃለህ እኮ። ታዲያ እኔ በቤተሰቦች ፊት ነው የጠየኩሽ። አበባ ስጦታ ይሄ አሻንጉሊቱን ይቅርታ ማያ ነው ይቅርታ እንድትይ ነው። አበባ ደምሰጠሽ የፍቅሬን ነው ገባሽ? ፍቅሬን ለመግለጽ እየነገርኩህ እኮ ነው። ስጦታውን ልቀበል እችላለሁ ለይቅርታ ነው በሚል እሳቤ። ከዛ በዘለለ ግን አሁን ላይ ምንም የፍቅር እንትን የለኝም። ሲቀጥል ደግሞ በጣም ብዙ መስተካከል ያለባቸው ነገሮች አሉ እኮ። አስተካክላለሁ። አብረን እናስተካክላቸው አይደለም። በጣም ብዙ መስተካከል ያለበት ነገር አለ። እንዲህ ቀላል አይደለም እኮ አብረን እናስተካክለም። ነገርኩ በቃ እኮ አብረሽኝ አትሆኝም ነው አንዴ ተናገርኩኝ። ይቅርታ እኮ አብረሽኝ አትሆኝም። አሁን ሜዳ አለብኝ እኮ በቤተሰቦች ፊት ነው የጠየኩሽ። ቢያንስ እኮ ገብቶኛል እኮ ግን ከዚህ በኋላ ደግሞ የሚቀየር ነገር ካለ ሁሉ ነገር ደግሞ በጊዜ ሁኔታ ለቤተሰብ እናሳውቃለን። ያው ሜዳ አለብኝ። እሺ እንጂ በቃ ስጦታ ይስጠኛ። ዘይሽውን አንተ ይዘህ አዎ ያንተ አስተሻከለ ወይ ሳፈልግ እሱ ምን ያደርግልሽ? ኧረ ሰኖ ፈልጋታለሁ። ቴንክ ዩ። እሺ ለምን ነው ቻው በለኝ። ከብዳኛለች። ቻው በለኝ። ቻው ቤተሰቦች፣ እኔ መሄድ አለብኝ። እሺ ቻው ጋይስ። እኔ ስለጠየኳት ነው እንደዚህ የምትሆነው። ለማንኛውም ጋይስ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ቆይ እያልኩኝ ሰላማችሁ ይብዛ። ቻው